ተንበርክክ ያለው አንተ ደነዝ እስቲ ዝናገብኝ ያለሁት ካልተንበረከክ አሁን እኛ ልጅ ምነው ቆይ ምነው አለመማሬን ሁሉም ሰው ይቅልኛል። እኛ ካወቅን አይበቃም አለመማሬን ዝቅ አድርገው እያሉ ነው። እሺ ለዛ እኮ እሺ በልሽ ችግር የለውም። አዎ እንደሱ በቃ ማድረግ ትችላለህ። ታገቢኛለሽ? እኔ በዚህ ፊት ብጠይቀኝ አንድ ሰው ማለት ነው ስትል ምግብ የጠየኳት መሰላት፣ እርዳታ የጠየኳት መሰላት። አገባ ዝም ብለህ ጠይቃት። ጠየኳት ጠይቃት ይባላል እንዴ? መሆን አልችልም አትልም እንዴ? አንተ እኛ ሽማግሌ ተላክም መሰለህ እንዴ? ተቀጣ እንዴት አዳይ ከዚህ ይባላል እንዴ? እርዳታ እኮ አይደለም መብቷ ነው። ጋር ተጠቃሚነት ተቀበለ። እንዴ ታገቢኛለሽ? አይንህን ነው ማጠፋው። ተነስ ራጅ ተቀጣ። ምን አባ ተነሳለችኝ አይደል እንዴ? ምን አገባን? ለምናት አታጠይቅ። እንጀራ ያስክ ነው የሚመስለው። የሆነ ሳህን ይዘህ ማነው ምግብ ስጡኝ የምትል ነው የሚመስለው። እንደዚህ ነው እኮ የሚያዘው። ቀለበት እንደዚህ ነው የሚያዘው። እንዲህ ነው። ምን አይነት ስማ ራጁ እግዚአብሔር አልተቀጣችም። ስማ እግዚአብሔርን ተቀጣ። እግዚአብሔርን አይቻልም። እግዚአብሔር ተቀጣ። አይዜ እናንተ እኮ በቅጣት እኮ ተገላቢጦሽ አደረጋችሁት እኮ ሪያሊቲውን በቅጣት እኮ ሪያሊቲውን ተገላቢጦሽ አደረጋችሁት እኮ። እኔ ለማን እሷ ተለማኝ ሪያሊቲው ሌላ እኮ ነው። አንተ ኧረ በእናትህ ተቀጣ። ተቀጣወር እንደ ሌላ አንዱን ቅጣት ንገረኛ። አይቻልም። ጠይቃት ራቼ አንደኛ ፊትን ዘፍዝፈ እንዴት ነው የምትቀበልህ? ሳቀበል ስማ እንጂ ደግሞ ወደዛ ከረሜጋ የምትሉትን ከረሜጋ ለዛ ወደዛ ስለያለሽ እያልክ ምን አይነት ጥያቄ ነው? ተቀጣ ራጅ እንደራለ ልስፈንላት። ኧረ በእናትህ ጨጓራ ዩቲ ታገኛለሽ ወይ በላት። ዩቲ ታገኛለሽ ወይ? እሺ እስክትል ድረስ ደግሞ ምንድን ነው በሰርድ ይልቃ ነው እንደ የምታገባት? መሯታል እያጠበች በልበል ሂድ በል። እሱ እኮ ያንቺ ነው እንደ ይሄ ቀይ እንትን ህይወቴ ያለ አንቺ ባዶ ነው። አያገባኝም። አንዴ ወደዛ ስፒድ ቻሌንጅ ጋይስ ራችሁ ድገም። ሌባ እግዚአብሔር እንዳረሰው እግዚአብሔር አራት አበባ ጋይስ ፍላወሪ ለመለብሽ እንዴ ተነሺ ረስቷል እና ቤቴ ናችሁ ታያለ። እኔ አለባቸው ሲንጀላ ቀጠቀጠሜ ሲንጀላ ዱኤራችሁን ኬሰን ወልገርጋራ አለባቸው ጋይስ ደብል ወልገርጋራ እስኪ ደብል ሶስቱንም ቅጫቸው ጋይስ ደብል አንድ ላይ በቃ ይጠራቀምና አረ ደብል ነን በእናትህ ኩዊን ቅጫቸው ዩቲ እንደው ልቡን ስለሰበረች እኔ የወንድሜ ልብ እንዲህ ተሰብሮ ማለት ነው። ተንበርክከሽ ቆጨኝ በይ ቆጨኝ እና ተመለስ። ሁለተኛ እናንተ ቅጥ ውስጥ ይከብዳል። አትሽኮርመሙ ቅጡን። ሶስት እስኪ ቆጥር እማቀጡ ከሆነ ሁለተኛ እሺ ስሚ፣ ሁለተኛ አዳምጪን
ስማ እሺ፣ ሁለታችሁ ስልካችሁን ይዛችሁ እንዲህ እየተሽከረከራችሁ አሌ ጉሌ ሌባና ፖሊስ የሚጫወት ትላላችሁ። ሁለታችሁ ተነሱ። ሶስተኛ ፍራይዴ ፋሚሊ እና ኩን አምራ ቤተሰቦች ይቅርታ አድርጉልን። እግዚአብሔርን ተነስ። በቃ የሚገርም አሊ ቡሌ ምንድን ነው ይሄ? ምንድን አሊ ቡሌ ምንድን ነው? የድሮ ትዝታ ዘጠናዎቹ አርሽ እኔ ራቹ ራሱ በጣም የሚጫወት አንጎና ወሊሶ ያለ አሊ ቡሌ ቶማስ ነው ስሙ። ለምን እንደዚህ ነህ ግን? ፈልገህ ነው እንደዚህ ሆንከው? ምን ፈልግ ለምንድን ነህ ግን እንደዚህ? አይ ነው ችግር የለው። ፖዘቲቭ አላደግንም እኛ የለም ወሊሶና ቶማስ። አይ ስላልገባኝ ነው። ቶማስ ለምንድን ነህ እንደዚህ? ለምን ቅጣት አትቀጣም? ፈልገህ ነው እንደዚህ? ለዛሬ እቺ ልጅ የሆነ ታገባች። አሊ ቡሌ በል ተነስና ወደዛ ሌባና ፖሊስ የሚጫወት ጋይስ ታይሚንግ አይ ብሊቭ ጋይስ ታይሚንግ ሞተር ሶስተኛ ቅጣት ተጨመረሽ። መብራት ሄደ። በቃ ማብራት ጠፋ። እንደው ውጡ፣ በቃ እንደው ውጡ። ለምን መንገድ ላይ ውጡ? ለምኑ ድረሱልን በሉ። እናንተ ነው በቃ የሚያወንተን እንዳለቻችሁ ዩቲ እያናገረች ነው። በሉ ተቀጡ። እንዲ በምንድን ነው የምንቀጣው? ማብራት ጠፍቶ ገለቶ ሚቃሌ በሚከው እንዴት አንቺ ጋር መሽተፋ እንዲህ እሱ ጋር ታዲያ መቼ ጠፋ? እንደዚህ ይታያል። በላንተ እንደዚህ ይታያል። በል ተነሳ። አሌ ቡሌ ምንድን ነው ግን? ምንድን ነው አሌ ቡሌ? ዩቲ በቃ እኔ ማብራት ጠፋ። ታያቸውና እኔ እንውጣ። አሌ ቡሌ ምንድን ነው? እራችሁ እንዳረሰው እግዚአብሔር እንዳረሰው እንዴ ማብራት ጠፋ። አስፍታው ነው አስሪ ተጠቀም የሆነ ነገር ሞባይል ማለት ጠፍቷል። በል ዩቲ እኔ በቃ ነይ ዩቲ ማብራት አውቆ አጥፍተው ነው። አንተ የት ነው የምመጣው? እንዴ ለምን አትቀጣም? ነይ ይላታል። እንዴ በስመ አብ በጨለማ የትም አትሂጂ እናቴ። ስማ አይናችሁ ነው መጠፋ። ሰማኝ አቶ አብረው መብራቱን ራጁ እግዚአብሔርን ማብራት ጠፍቷል። እግዚአብሔርን ማብራት ጠፍቷል። እግዚአብሔርን ካለሽ ራጁ አሁን ብራይትነሱን ስጨምሮ እኮ ታይቶናል። ለምንድን ነው የምትዋሸው? የዚህ ጋር እኮ ወደ ሁለት ተቀጣቅጣትነ ጌታ ምስክሬ ማብራት ጠፍቷል እኮ ይጥፋ። ላይቱን ጨምረው ላይቱን እንደዚህ ሳደርገው ይበዛል። ሌላ ስልክ ደግሞ እንደዚህ ተጠቀም። እንትን የለህም ባትሪ ነገር አሌ ቡሌ ሌባና ፖሊሲ ምን ነው አንቺ ደግሞ ምን ነው እንደዚህ ያደረገች ዛሬ? ምን ነው ብትረጋጊ አንቺ ኩን አምራ ስላልከኝ አመሰግናለሁ። ሙሉ ስሜን ስለጠራች እና ግጥም አድርገሽ ኩን አምራ ብለሽ ደፋር እኮ ነሽ አንቺ። ሌላ ሰው እስኪልሽ ሌባና ፖሊስ የሚጫወት ዛሬ ዩቲ ምንድን ነው ከኔ ጋር ምዞር ነው? ዩቲ እየዞረች ነው እንዴ? ሌባና ፖሊስ የሚጫወት ዛሬ ዩቲ ስትዞሪ ታምሪያለሽ። ሌባና ፖሊስ እንጫወት አሌ ቡሌ ሌባና ፖሊስ እኩል በሉ አሌ ቡሌ ሌባና ፖሊስ እንጫወት ዛሬ አሌ ቡሌ ሌባና ምንድን ነው አትልም እንዴ? በሉ ላይ እኔ ካላልኳትም እንደ አንቺ
የራስ ጉዳይ ነው። በለዛ በሉ አንድ ላይ ራጩ። ከኔ እኩል በይ አንቺ ሌላ ነገር ቅጧት ይዛንሸራት እነዚህ ልጆች ኧረ መች ነው የምትስማሙ? እኔ ምን አደረኩ? ያማችኋል እንዴ? እኔ ምን አደረኩ? ሌባና ፖሊስ የሚጫወት ዛሬ ቡሌ ሌባና ፖሊስ የሚጫወት ዛሬ ቡሌ ሌባና ፖሊስ የሚጫወት ዛሬ አለ ቡሌ ሌባና ፖሊስ ራሱ አንድ ቅጣት አንተ ስቀጣን እናያለን። ታያለህ እንዴ? እኔ ምን አባል አድርግ ማብራት እግዚአብሔርን ታያለህ። እግዚአብሔርን አልተቀጣም። ዩቲ ነይ በቃ እንሂድ። እኔና አንቺ ቻው በቃ እሺ። ፍራይዴይስ ይሉታ ሲጀመር መብራት ጠፍቶብህ ይሉታ አለው። ዩቲ አንተ ውጣ። ምንድን ነው ይሄ? እንደ ጋኔ ዩቲ ብለህ ውጣ ከዚህ። በሳይለንት አጠፋሽዋ መብራቱ ራሱ ይመች። እግዚአብሔር አንተ እኔ እንደዚህ አይነት ስማ፣ ማን ነው ቤት ያለው? ማን ያጠፋልህ ዛሬ? ማነች የመጣችሁ? ማን ያጠፋልህ መብራቱ? ማን ነው? እንዴት አወቅ? ማን የምን ሰው ምን ያለበት ምን አይችልም አሉ። አይ እውቀት፣ አይ አባባል፣ አይ ትምህርት ውጣሻውን ዩቲ ነይ አንቺ እናት። ቆይ ያንን ፎቶ ስታይ ነው የምትመጪው አንቺ መቼም። ቆይ ላድርገው እየሮጠች ስትወጣ ታያላችሁ። ፎቶ ስታይ አሁን እየሮጠች ትወጣለች። ለማየት አልተኝም፣ በጊዜ አልተኝም። ልንወጣ ነው እኮ እንደ እዛ ነው እኮ የምንሄደው። እዛ እኮ ርቀቱ ግን እኮ ወላሂ ያስብላል። ስሙ እንዴ ደንቡ ችግር የለውም። እንጭንሻለን። እናንተ ገጠር ነው ያላችሁት። እኔ እኮ ቅርቤ እኮ ነው፣ ቅርቤም አይደለም ግን በስማ ምራሹ እግዚአብሔር ሚዳቆን እኮ የምመስለው ሚዳቆን። በዚህ ፎቶ ነው የምታማልላት። ፍራይዴይስ ቆይ ዝም በሉ። ኮይንም ዝም በይ ዩቲ። አሁን ትወጫለሽ እንዴት ነው? አልወጣም። መኪና ሼም ይዟት ነው እውነት። አሁን ፎቶን ስታይ ትወጣለች ስላልኩ ሼም ይዟት ስማኝ፣ ምን አይነት ፊዚክስ ብትጠቀም ነው ግን እንደዚህ ተጣመ ፊትህ ከደረት ጋር እኩል የሆነው? እንዴት ነው እንዴት ታጥፋለህ እኮ። በጣም ነው የማመሰግነው። እንዴት አይ ቶሚ፣ አይ እውቀትሽ ልክ ነው። እንዲህ ብለህ ነው ስልክ እንጨት ነው የምመስለው ብላለች አንዷ እህታችን። አይ ፎቶ በስመ አብ ደነገጠች። አንቺ ካልሲሽ ከሸሚዝሽ ጋር ማች ነው። ኧረ ቶሚ አንተ ነው ተደግፈህ የምትነሳውን ጥብቅ ብለህ። ያልተደገፍኩበት አለ፣ እሱን ላድርገው። እነሱ እየሰራ ነው በሉኝ። አንዱ ኮመንት ላይ ድንገተኛ ውልት አላለም። ድንገተኛ ስንቴ ጋር አንደን የተነሳው ራቼ ያዘናት ልሽማ ውጪ እንደው ዩቲ ኤማ ኤዲቲንግ ነው። እጅ ረጅም ነው። ምንድን ነው እጅ? ብዙ ነገር እንትን ረዣዥም ነው። እኔ ነገር እኮ
እኔ ለምን እንደሆነ አላውቅም። እኔ የምናገረውን ነገር አንተ እዚህ ጋር ብዙ አታውራ። ያማለላት አይደለም እንዴ? ለምንድን ነው ኔጌቲቭሊ የምትወስዱትን? የምናገረውን ነገር እንዳለ ለምንድን ነው ደርቲ ማይንድ የሆናችሁት? ሸራተን ነው። ስካይላይት ነው። አንቺ ጅል ስካይላይት ነው ማለት ራሹ። አንቺ ራሱ አሳማ የደነበረ በሬ ነው እኮ የምመስለው። ኧረ ሳቁለት እናንተ። ካጠገብ ካልሳቃችሁ ምንድን ነው? የደነበረ በሬ ነው። ለምንድን ናችሁ ግን እንደዚህ? አይ ነው የሆነ የምር ከአንተ ጋር የሚመሳሰል እንትን ሊያወጣልን የሆነ ፎቶ እንትን ሊሉ አውጪዋለሁ። እሺ የአብ ስማ፣ ይሄ ቱርክ ነው ዱባይ ነው ዩጎዝላቪያ ነው? አቤት አቤት። የአፕ ፊልም ላይ ያለውን አውጡት። ያውቀዋል። የመጀመሪያውን ፎቶ አምጣው። እሺ የመጀመሪያው ፎቶ ራሱ አርግ። የራስን ፎቶ ያምራል። ዩቲ የፍራይዴስ በጣም ሞድላቸው አንድ በጣም